Thank you. I appreciate you, brother. ሰላም ነው። መድረክ ዝመራልኝ አሁን ደስ ይለኛል። ምን አምስት ሚሊዮን በመግባት ማስመልከት ነው። በጣም የምንወደው ወንድማችን አዶናይ ዛሬ 5 ሚሊዮን ሞልቷል። ከሞላው አክቹአሊ ቆየት ብሏል። ግን ዛሬ እሱን በማስመልከት በጣም የሚወዳቸውን የሚያከብራቸውን ወዳጆቹን፣ ጓደኞቹን፣ ቤተሰቦቹን ዛሬ ፕሮግራም ተዘጋጅቷል። ወደዛ ነው የምንገባው፣ እንመለከታለን። Let's go. ሰላም ያገሬ ልጆች፣ እቺ ቀን እንግዲህ ለኔ በጣም ለየት ያለች ቀን ነች። ጋይስ አንድ ነገር ልንገራችሁ። እኔ እንግዲህ ከካናዳ ወደ ኢትዮጵያ ከመጣው ጀምሮ በጣም ብዙ ሰዎች ተዋውቅ ያለው በጣም ብዙ ሰዎች ደግሞ በስራ ምክንያት ቤተሰቦቼ ሆነዋል። እነዚህ ሰዎች ደግሞ እንግዲህ ነጋሽ ሰለሞን ናቸው፣ እነ ሱራፌል ተካ ናቸው፣ የትና የት ናቸው፣ እነ አክበረት ናቸው፣ እነ ዲቻ ቦይስ ናቸው፣ እነ ነፂ ናቸው። ሁሉም በአጠቃላይ እኔ ያገዝኳቸው ብዬ ያሰብኳቸው ሰዎች ግን ደግሞ እነሱ በተጋላቢጦሽ መንፈሴን ልቤን ያከሙኝ ሰዎች እዚህ ቦታ ተገኝተው እንግዲህ ዛሬ የሚገርም ፕሮግራም እያሳለፍን ነው 5 ሚሊዮን በመግባቴ በማስመልከትና ከዛ ደግሞ ነገ ጾም ይገባል አይደል? የጾም መግቢያ የሚገርም ኢቨንት አዘጋጅቻለሁ። ባንድ መጥቷል፣ ምግብ አለ፣ ሁሉም ነገር አለና ከኛ ጋር ሆናችሁ ኢንጆይ ብታደርጉ በጣም ደስ ይለኛል። እየዞርኩኝ እያንዳንዳችሁ አስተዋውቃችኋለሁ። እስኪ ተከታተሉኝ። እወዳችኋለሁ። ስለመጣሽ በጣም ደስ ብሎኛል። ነይ ንግባ እሷ ይዘሻታል። አረ በስስት ማርያምን ታምራለች። እስካሁን ያው አልቆሸሸሽ አላለች። ነይ እንግባ ወደ ውስጥ። አረ አዶኒ ነው ይዞልኝ የሚሄደው እንዴ ያበራል። አሁን ምንድነው ይሄ? አሁን እየሰጠኝ ነው። አረ እየሰጠኝ ነው ደግሞ ለሚሄድ በቃ ቀላል ነች። ከውጭ ሀገር እንደመጣሽ ነው እንደዚህ አሜዝ እንደዚህ በቃ መሄድ ብቻ ነው። ናይስ ነይ። እሺ ያው ላግዝሽ። እንዴት ያዘልሽ ግን አረ እንደ መኪና አይደለች እንዴ? ሲዳ ኦኬ። እንዴት ነው ማዞራት? ናቲ ነው የሚያቀታ። ናቲ እንዴት ነው እንዳልበጥሰው እንዴና ይሄ እንትን እንዳይሆንብሻ። እሺ ይሄ ማለት ያንተ እኔ ንግሬ ወይ አሜን ጋር ያለው ሰላም ቢያቸውን ስሬ በጣም ደስ ብሎኛል። yes የኔ አባት አሁን እንግዲህ ዛሬ ኢቨንት አዘጋጅቻለሁ 5 ሚሊዮን በማስመልከት ይሄው መተናል ማለት ነው። ዋው እንዴት ደስ እንደሚል። እንዴት ናችሁ? ሰላም ናችሁ ወይ? ቴንክ ዩ ስለጠበቃችሁ ሁላችሁ። መንሱሪ ና ቁጭ እንበል ጋይስ። እንደምታዩት በጣም ደስ ይላል። ጋሼ እኔ አባት የት ጋር ነው? እስኪ እዛች ጋር እንጂ መንሱሪ ንጉሴ ዲቻ ቮይስ ምን አባት ቁጭ በል። እንዴት ናችሁ? ደህና ነህ? ኢንጆይ እያደረግሽ ነው? ቁጭ አረፍ በይ። እንደገና እንድገባው የኔ አባት ቴንክ ዩ ማለት አረፍ በል። ቁጭ በል። ችግር የለውም አለው። እኔ እንቀሳቀሳለሁ። ለዛ ነው ቪዲዮ ሰራለሁ። እሺ ጋይስ ደስ አይልም? እንግዲህ ይኸው በእነዚህ ሰዎች ምክንያት 5 ሚሊዮን ገብተናል። እንደምታዩት የትና ጋሽ ሰለሞን ነው። የትናይቴ ቴንክ ዩ። እኔ በጣም ደስ ብሎኛል። እንዴት አየሽው? ደስ አለ? ደስ ያለ በጣም ወንበር አመቻችልሻለሁ። ዳጌ ወንበር እንዴት እናመቻች? ነግሬያቸዋለሁ። እየመጡ ነው። ዛሬ የሚገርም ግብዣ አዘጋጅተናል። እንግዲህ እንደምትመለከቱ ከጀርባዬ ቲክቶክ አካውንቴ ላይ ያዩዋቸው ሰዎች እንዳለ እዚህ ውስጥ አሉ። ነይ ናት እዚህ ጋር ናቲ ቁጭ በል አንተ እዛ ጋር ያውኛበት እስካጠገቧ። ዛሬ እንግዲህ የጾም መግቢያ ሴሌብሬት እያደረግን እንገኛለን። እንደምትመለከቱት
ባንድ አምጥተናል። ከዛ ደግሞ በግም ታርዷል፣ ምግብም አለ። እንግዲህ ቤተሰቦች ይምዛሉ በአጠቃላይ ማለት ነው። እንደምትመለከታቸው ጋሽ ሰለሞን አለ፣ የትና የታለች ዲቻ ቦይስ እነሱ አሉ እና ክበረት ሁሉም ሰው መጥተዋል። መንሱር ይምዛጋለ እና በጣም ደስ የሚል ቀን ነው። ደስ ብሎኛል። ድባቡ አሳያቸው እስኪ ናፊ በደንብ አድርገን። ከዛ ደግሞ ጋይስ እዚህ ጋር የሚገርም ቡፌ ተዘጋጅተዋል። ኬተሪንግ ማለት ነው። ወርቃ ቡና ቴንኪዩ። ጾም መግቢያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው የሚገርም ቀን እያሳለፍን ነው። ባንድ ይዘን መተናል። በጣም ነው ደስ የሚለው። ሰርግ ነው የሚመስለው ጋይስ። ደስ ብሎኛል። ዛሬ ተጨናንቄ ዋልኩኝ። እውነት ለመናገር የመናገር ሙድ ውስጥ አይደለሁኝም ያለሁት፣ ግን እየሞከርኩኝ ነው ስንል እንግዲህ ይህ ወንድማችን ማን ነው የሚያውቀው? ናቢዬ ና ይኸው ዛሬ ትንሽ ጨንቆኝ ነው ያለው፣ ግን እየሞከርኩኝ ነው አልኩኝና እየሞከርኩኝ ነው ስንል ይሄ ወንድማችን ታውቁታላችሁ። ስም አስተዋውቃቸው እስኪ። ኤፍሬም መኮንን ኤፊማክ ከያሲን ሆነ የሰራው አንተ አከራይ የሞከረን ነው። ብዙዎች ክፉ አደረጉኝ እንጂ ለምንድን ነው የማትፋታው? ብዙዎች ክፉ አደረጉኝ እንጂ አክቹሊ ምን አለኝ አንድ ወዳጄ ደውሎ ኤፍሬም የ3 ወር ከፍልለታለሁ እባክህ እንደዚህ ክፉ አትሁን። አየህ በሰሎሙን አቶ ጋሽ ይባላል። ጋሽ ሰሎሙን እዚህ ጋር አሉ። ጋሼ እንደምን አሉ? ደህና ነው ወይ? ይኸው ቲክቶካችን ነው ይሄ። ሰላም ብሏቸው። እንዴት ናችሁ? ደህና ናችሁ ወይ? እንደምን ናችሁ? ዛሬ እንግዲህ የመጨረሻዋ ቀን ነች በዓሉ። እንግዲህ እንኳን ወደ ጾሙን ደግሞ በሰላም በፍቅር ያስፈታን። አዶናይ ልጄ እጅግ በርታ፣ እኛንም አበርታን። በጣም ተባረክ፣ እድግ በልኝ የኔ ልጅ። ክፉ አይንካ እስከ መጨረሻው። በክፉ የሚያይ በክፉ የሚያነሳ እሱ ክፋቱን ይውረስ። ቴንኪዩ ደስ ብሎኛል። እንግዲህ ሞ የትናየት እንግዳችን መታለች። የትናየት ዛሬ ጾም መግቢያ ነው። ምን ተሰማሽ? በጣም ነው ደስ ያለኝ። ደስ ይላል። አዎ በጣም ይለያል። እንዴት አየሽው ዝግጅቱ? ባንዱ ምናምን ሰው ሁሉ በጣም ነው ደስ ያለኝ። እድሜና ጤና ይስጥ። እመቤቴ ማርያም ትስጥልኝ። በሰፋፋ ቀሚሷ ተሸፈነ። አሜን። በጣም እያንጸባረቅሽ ነው ደግሞ አምሮብሻል በጣም። ያው ከእግዚአብሔር ጋር ካንተ ጋር አንድ ላይ የኔና ቴንኪው ስለመጣሽ። አሁን ደግሞ ናቲዬ እዚህ ጋር አለ። ናቲ ነባት እንዴት ነሽ? ሰላም ነው። ባጃጇ ከምን ደረሰች? ሰጥቶ ወይ ሳልሰጠው? ነገ ይዘናት እንሄዳለን። ወደ ሐረር ደስ ብሎኛል። አሁን ደግሞ ሌላ ትልቅ ሰው ላገናኛቸው። ሱራፌል ተካ አባታችን። ሱራዬ የኔ አባት እንዴት ነህልኝ? የኔ አባት ደህና ነህ? ስለመጣ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነው ጾም መግቢያ ምን እየተሰማ ነው? ዛሬ ጾም መግቢያ ነው። በጣም ደስ ይላል። በጣም አሪፍ ዝግጅት ነው። አሁን በሰማይ ከፍታ ላይ ነው ያለነው። በሰማይ ቀርበናል እና እጅግ በጣም ነው የሚያምረው ዝግጅት። እኔም እንግዲህ 40 ቀን ሙሉ ልጾም ቃል ገባለሁ ከእናንተ ጋር በደንብ ጾም ያላቀም 40 ቀን ጨርሼው አላውቅም ከዚህ በፊት። አሁን ግን ጠንክሬ ልቀላቀላችሁ ነው። ወንደና መጣ የኔ አባት ወንዳለሁ። የኔና ቲክቶክ መግባት ትፈልጋለሽ ወይስ ምንድን ነው ነገሩ? ያን ያላ እጅግ በጣም ነው ደስ ያለኝ። ገና 5 ሚሊዮን ይቀርና ገና ቢሊዮን ትገባለህ። ማን ነው እንደዚህ ጎበዝ ያደረገ? በእናትህ አሁን እኮ በጣም አበረታታኝ እኮ። ኧረ ገና ብዙ ትሄጃለሽ ብዬ አስባለሁ። እኔም 2 ሚሊዮን ልገባ ነው በቅርብ። የት አባቱ ልዑል አገኘው? እንዴት ነው ተሻለው? የተሻለው ነው። እኔ አለቀስኩኝ እኮ ስገባ ወላሂ እኔ አልቻልኩትም። ደስ አለኝ ማርያምን ስለመጣ ደስ ብሎኛል። እሺ የኔ አባት ዱቺ እንዴት ነሽ? ናት ደህና ነሽ? ስለመጣሽ አንቺን በጣም ደስ ብሎኛል። ጎበዝ ደፍረሽ ወደ አዲስ አበባ ስለመጣሽ ጎበዝ ነሽ። እሺ በጣም ጠንካራ ነሽ። ኮርቼብሻለሁ። እሺ የኔ እናት ከዛ ደግሞ የኔ አባት ና ቆመ ካለው እዚህ ያለ እንደምን አለ ልዑል እንዴት ነኝ አባት? ወይኔ ከሚገባው በላይ አሁን ራሱን ገዝቶ ምን አይነት በእውነት በዚህ አጋጣሚ በጣም ላመሰግነው እወዳለሁ። 6 ዓመት ሙሉ ስሰቃይ የነበረው በአንድ ቀን ውስጥ ልቤ መርቶት ነው ብለህ ከ25000 ህጻናት የመጀመሪያ አድርገህ ልጄ ልቤ እንድታከም ስላደረክልኝ ከሚገባው በእውነት ደስ ብሎኛል። ህይወቴን የቀጠልክልኝ አሁን ይወዳለሁ። እኔም ወዳለሁ ከምንም በላይ
ችግር የለውም። እድሜህን ይቀጥልልህ። የልጅ ልቦን እንደቀጠልክ ያንተም ልቦና ይቀጠልልህ እስከ መጨረሻው። ክፉ አይንካህ። አመሰግናለሁ ወንድሜ። ቴንክ ሶ ማች። ቢኒ ማለት እዚህ ጋር ቢኒ ማለት እንግዲህ ይኸው ልዑልን በደንብ አድርጎ ተደራሽ ያደረገው በሱ አካውንት ፖስት እያልከው ነበር ብዙ ጊዜና ሳላመሰግን ማለፍ አልፈልግም። ቴንክ ዩ ሶ ማች። እኔም ከልብ አመሰግናለሁ። በዚህ አጋጣሚ በዚህ ስራ ስላገኘው በጣም ደስ ብሎኛል። ከውጭ ጀምሮ ነበር መከታተል። የአንተ ሞቲቬሽን የሆኑ ቃላቶች አቅመውኛል፣ በብዙ ጠቅመውኛል። ሰው ያሸነፍኩት ባንተ ነው። በጣም ወዳለሁ። በጣም አመሰግናለሁ። ናዝኪ ዴቭ አለ እዚህ። የምታውቁት ከሆነ ደግሞ ስለ አንድሮሜዳ ስለ ፕላኔቶች የሚያጠና ልጅ ነው። ወደ አዲስ አበባ ይመጣል ብያችሁ ነበር። ናሳ ፕሮፌሰሮች ለማነጋገር ይኸው መጥተዋል፣ ተገኝተዋል። ለመሄድ ዝግጁ ነው? ኦፍ ኮርስ ዝግጁ ነኝ። ያው አዱ እንዳላችሁ አዲስ አበባ አዱን ለማግኘት መጥቻለሁኝ። አም ሬዲ ናሳረ ስለመሄድ ከእግዚአብሔር ፍቃድ ጋር። አንተን ደግሞ በጣም ነው የማመሰግነው። ትልቅ ነገር ነው ያደረግህ። ችግር የለውም። ሌላ ሰው ደግሞ ላስተዋውቃችሁ። ታውቋታላችሁ በእርግጠኝነት። ነይ ነበር ነፂ፣ እንዴት ነሽ? ደህና ነሽ? ደህና ነኝ። እንኳን በሰላም መጣሽ። እንኳን ደህና ቆየህ። አዲስ አበባ እንዴት ነች? አሪፍ ናት፣ ደስ ትላለች። በደንብ ለምደሻት አውቀሻታል? መውጫ መግቢያውን አውቃታለሁ። ይብላኝ ላንተ። ኦኬ። ሰው የጾም መግቢያ ዛሬ ግብዣ አዘጋጅተናል። ምን እየተሰማሽ ነው? ደስታ እየተሰማሽ ነው? ቤትሽ ሆነሽ ግን እየዘፈንሽ ነው? አዎ እየሞከርኩ ነው። ማርያምን ላዘፍንሽ? ኧረ ሞክሪ፣ ምን ችግር አለው? የእኛ እኮ በኋላ ሞክራለሁ። ደስ ብሎኛል ስለመጣሽ። ላይቭ ናቸው እነሱ። አሪፍ ናናፔ። አሁን ደግሞ ሁለት ጀግኖች ላስተዋውቃችሁ፣ ዮርዲ እና ስም አስተዋውቅ። ኃይላብ፣ አቶ ኃይላብ ምንድን ነው የምትሰራው? ያው ለጊዜው ቦዘኔ ነኝ። ለጊዜው ነው። አንተ ቦዘኔ ልትሆን አትችልም። ለጊዜው ነው። አይ ሚስጥር ነው፣ አይነገርም አይደል? የሁሉ ካሜራ ፊት እንዴት ነው የሚነገረው? የምንሰራው ስራ ዛሬ ጾም መግቢያ ነው። ጾም መግቢያ ነው። አንተ ደግሞ አዲስ ምግብ ቤት እያስመረክ ነው። ምንድን ነው የሚባለው ምግብ ቤቱ? ምግብ ቤቱ ስሙ ባምብልቢ በርገር ሃውስ ይባላል። እንግዲህ ከአንድ ሳምንት በኋላ እንከፍተዋለን ብለን እናስባለን እንደ እግዚአብሔር ፍቃድ። የት አባቱ እንኳን በደህና መጣችሁ። ዛሬ የጾም መግቢያ ነው። እንግዲህ ስጋ ልንበላ ነው። ጾም አለ ግን አንተ ምንድን ነው እንበላለን የምትለው? እኔ ጾም አንዴ በደንብ ነው ማርያም። አንተስ? ፉድ ሪቪው የስራው ባህሪ አይፈቅድልህ። በርገር ምናምን መብላት አለበት ይረባት። አሜዚንግ። ብሩክታዊት እንግዲህ ከአርባ ምንጭ መጥታለች፣ ተቀብለናታል። የት አለች ታዲያ? ሃይ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። ይኸው ወዲያውኑ ወደ ቲክቶክ ገብተሻል። አዲስ አበባ ማለት ነው። እንደምን አለሽ? ደህና ነሽ? አለሁ፣ እግዚአብሔር ይመስገን። ስለመጣሽ ደስ ብሎኛል። የራሳችን ግብዣ አዘጋጅተናል። የጾም መግቢያ ማለት ነው። ባንድ አለ፣ ምናምን አለ፣ ሁሉም ነገር ተዘጋጅቶ ነው ያለው። እቃሽ እታች እናስቀምጠውና ከዛ እንመጣለን። አሪፍ። እሺ፣ ብሩክታዊት መጣለች። ሃኔ ምግብ ያዙ፣ ምግብ ያዝ፣ አንሱ ምግብ። ምን ያባ ሱራዬ የትና የት ነው ምግብ? ከነሱ ኋላ ችግር የለውም። ተነሽ ግን ቀንም በይ ከሌላው ናቲን አለፍ። መጣሁ ይlia ኖ ይነባት በዚህ ሱራዬ ይነባት። አሁን ስጋ አንድ አናደርም፣ ሁሉንም በደንብ ኦማሻን ግዴታ ነው። ጋይስ ተመልከቱ፣ ይሄ ደግሞ እንዴት ያምራል! ወርቃ ቴንክ ዩ እናት። ነይት ናይት እናት ምግብ ሐዙ አንተ እንግዲህ ምግባቸው እያነሱ ይገኛሉ። በጣም ኃይለኛ ንፋስ አለ። እንግዲህ ችግር የለውም። ሰው ምግብ እያነሳ ይገኛል። እንዴት እንደሚያምር እንደዚህ አይነት ኢቨንት ማዘጋጀት የለራሱ ትልቅ ኩራት ነው ለኔ።
ኖ ምግብ ያዙ ምግብ ያዙ ያባት አረ አንቺ ቁጭ በይ ችግር የለውም እቺ አዲስ ማሽን ነች ምንድን ነች አዎ ሌላ ነች ዞሮ አረ አረ አሜዚንግ ምን ላድርግ አዎ እንዴ በጣም ነው የሚያምረው ይሄ ነገር መብራቱ ምናምን እንደዚህ ሲዞር አሁን ከዚህ ነው እያገኘሽ ያለሽው ኦክሲጅን እየጨመርሽ ነው አይ ሲወጡ ፎቶ ያነሳ ነው ለዛ ነው ፎቶ እንነሳሽ የቱ ጋር እዚህ ጋር አዎ ፎቶ የኔ አባት እሺ አረ ሱራዬ የኔ አባት አሜን ኦ መቅመስ ነበረብኝ ማውላ የኔ አባት እሺ ቁጭ በሉ አልባ ያው ችግር የለውም ማርያም ሰርግ ነው የሚመስለው ይሄ አዛልፋቸው ወጣ ፕሊዝ አትልጅ እሺ አይ ላቭ ዩ ቱ እንዴ ማን ጋቢ ያመጣው ያንቺ ጋቢ አይደል አረ ይሄ ከባድ ጋቢ ሊያንበረክከኝ ደርሶ ነበር እንደዚህ ከብዶ አትልጅ ሚኮ የታለ ኬማን አዎ ነው አረ እንደዛ ብለው ነው አረ ተረጋጋ አንዴ ማይኮ ይችላል ማርያም ተረጋጋ ማይኮ ይችላል አትሳ እንዳትብጥልኝስ መንዝሬ ጋይስ አሁን እንግዲህ አይሾው ኢትዮጵያ መጥቷል ሳሚ ሳምሶን በቅርቡ ቀን የበለጠ ኢንተርናሽናል የሚሆን ወንድማችን የታባቱ እየገባን ነው እንግዲህ እንዴት አያው እስኪ ንገረኝ ከአንድ እስከ 10 አንድ እናደርጋለን ከጠበቀው በላይ ነው ይኸው ቦታ ምረጥና ቁጭ በል እሺ እዛ ጋር እስቢድ ያዝ ምግብ አንሳ በጣም ነው የሚወድህ ወይኔ ና ብዬ ላረሰው በጣም ነው ደስ የሚለው በእናትህ ማሙሼ ከልባቸው ነው የሚያቅፉት ማሙሼ ከልቧ ነው የምታቅፈው የኔ አባት ዋና እኔ ከልቡ ነው የሚያቅፈው ታውቃለህ ሃይ ቤቢ ሃይ ሰላም አድናቂዬኻ ቴንክ ዩ ዘሐወይ ከመይ ሃይ ትመስላለች ሰላም ድሮ ከመይ ነኻ ደህና ነኻ ንጉሱ ኦኬ ምግብ ያዙ ና ማሙሼ የኔ አባት ከልብሽ ነው ሰው የምታቅሽ የኔ አባት እወድሻለሁ እሺ የኔ አባት ና ብላ ምግብ ብላ ተስፍሼ ና እወድሻለሁ በጣም ያዝ ምግብ ያዝ ሃይ how are you good ያዙ ነው ምግብ ያዙ አልተፈጠረም ሰው የለሽም ማሳያ ና ያብላት ፈታ እንላለን ዛሬ ወንድሜ እንዴት ነሽ ሸጋ ወደ ከቦታው በጣም ንፋሱ ምናምን ዱቺ ይመታለች ማርያም
እሺ እራስ ዘፍኛለሽ። ሶስት ዘፋኞች አላችሁ። ከእሷ ጋር ማወራን በቃ አንድ እንትን ብለህ የቬሮኒካ ማናጀር እዚህ ጋር ያለው አስተዋውቅሻለሁ። እንዴት ነሽ? ናቤት አለ እሷ እያንጎራጎረች ና ሪያል ተገኘ ባንድ አሉ ከጀርባችን የሚሆንሽ ላንቺ ተስማምቶ ናቢ አሳያቸው ቆንጂና ራሱ ነሽ ውበት ሲሮትን ሰርቶ በራስሽ ማይክ ይዘሽ ትዘፍኛለሽ። እሺ ምግብ ያዢ። አልተፈጠረም ሰው የለሽም ወይ የኔ አባት ቁጭ በይ። እሺ ልጅ ምስክር ነው ጋይስ እንዴት አባቱ ደስ እንደሚል ሁሉም ቤተሰቦቼ እዚህ ነው ያሉት። አሁን ምግብ እያነሱ ነው። እዛ ጋር ከጀርባችሁም ሰዎች አሉ። እዛ እዩት። ያምራል ያምራል በጣም ወይ አረፍ በዛ ጋር ሳሚ እበላለሁ። እሺ እበላለሁ። መጨረሻ ዝም ይዛለሁ ይዛለሁ ሂሌ ማረኝ እንዴት ነሽ? እየተዝናናሽ ነው? አምሮብሻል። እንዴት ነው? ደስ እያለሽ ነው? 5 ሚሊዮን ፎሎወር ገባው። ይሄ ግብዣም ተዘጋጅቷል። ምን ተሰማሽ? በጣም ኮራ ወንድሜ። ቀጥልበት፣ በዚህ ትቀጥልበታለህ። በጣም እወድሃለሁ። ወደ 6 ሚሊዮን እንሄዳለን። የኔ ወንድም እወድሃለሁ። ኮርቼብሃለሁ። በአንተ እህት በሆነ በአንተ በጣም ኮርቻለሁ። እወድሻለሁ። ቴንክ ዩ። ምግብ ሀዚ ይሎ ምግብ ሀዚ እኔ ምግብ ላንሳ። አሁን እኔ አነሳለሁ ምግብ። ቶሎ በል። ና ቆይ ተረጋጉ። ቆይ ቶሎ በል። በቃ ዝም ብላ እኔ እናት ላስተዋውቃችሁ እፈልጋለሁ። ማሚ እንዴት እንዳማረብሽ ዛሬ። ታዲያስ ግዴታ ነው። ይኸው ቆንጆ ነች ስትባይ እኔ እኮ ምናምን አትበይ፣ ተቀበይ። ይኸው ተቀበለች። የታባቱ የኔ እናት ደስ አለሽ። 5 ሚሊዮን ፎሎወር ገባው ዛሬ። አይ እንደገና ሌላ ደግሞ ጾም መግቢያ ነው። ምን ተሰማሽ? በጣም ደስ ብሎኛል። ያንተ 5 ሚሊዮን እንግዲህ የኔ ያንተ በጣም ትልቅ ደረጃ ነው። ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው። እሺ ቴንክ ዩ። ናይ ምግብ ሓዝ ማሚ ምግብ ሓዝ ምሳዕሩ ትኹኒ ምግቢ ተሓዝ ኣትሕዛ ምግቢ ወይ እንዴት ነሽ? ደህና ነሽ? በነገራችን ላይ ምን እንዳለች ልንገርህ። የአዶኒ አንድ ቃል እናቴን ያገኝልኛል ኢቢኤስን ሄጄ ማግኘት አልቻልኩም ብላኝ ነውና በደንብ እናወራለን፣ እንደውልና እናወራለን። ጋይስ ሙሴ ሰሎሞን መጥቷል። ያባ ያዝ ምግብ እንዴት ነው ወንድማችን? ሁለት ምግብ ነው የሚበቃው። ጋይስ አሁን እንግዲህ ሚኮ እና ቁርንጭት
ስሙ አሁን ስማ ስነ ስርዓት ትይዛለህ። አሁን ትላልቅ ሰዎች አሉ። ሂዱና ምግብ አንሳ። እሺ እዚህ ጋር አለ። ተረጋጋ ሚኪ አተናደኝ። ጎበዝ ያው እዚህ ጋር አንሳ። እስኪ አዎ በቃ ጎበዝ። አሁን የ40 ዓመት ሰውዬ ነህ። ስለዚህ እንዴት ነው 40 ዓመት ከሆንክ እንዴት ነው አክት የምታደርገው? እስኪ አንሳ። አትጣላ። ምግብ አንሳ። ኧረ ተው እናንተ። ሳህን አልቆ ነው እየታጠበ ነው። እሺ ቶሎ በሉ። እሺ ተረጋጋ። ደግሞ ስልክ እየገዛ ነው ሰማሁ። አልገዛሁኝም። ማርያምን እየገዛ አይደለም እኔ እያመጣሁልህ ነው። ምግብ እየሰረቀ ኪስ ውስጥ እየከተተ ስማ ኬማኒስ አተረፍ ኬማን የት አለ? አለቃ የት አለ? እዚህ ነው እታች ና በለው። የለም ደውለት። እሺ እደውልለታለሁ። ወይ ነበር ናፕኪን ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከቻርሊን ቻፕሊን ጋር ነው ያለሁት። እንዴት ነህ? አለሁ ሰላም ነኝ። ምንድን ነው ጊፍት ይዘህልኝ መጣህ? ጊፍት ማርያምን እስኪ ማይኳን ያዛት ልክፈታ። እሺ ነበር ይጎ ዋው እስኪ ችግር የለውም እስኪ ይሄ ጀርባው ነው ያ ምን ይሆን? ቻርሊ ቻፕሊን ምን አይነት ጊፍት ይሰጠኛል? ምን አይነት ፎቶ ወይም ስዕል ይሰጠኛል? ዋው አንተ ማዘሪ ነው የምታለቅሰው። አሁን በእናትህ ቴንኪ ነው እወድሃለሁ ማሚ ደዘይሉ ጊፍት ሒዝልኝ መዚስ ተመቸሽ? ሰላም ልካልኝ እኮ ነው። ያንጸባርቃል ደግሞ አይገርም? በጣም ነው የሚያምረው። ሰው ወደደችው በጣም ሰው አንተ ይሄ በሶፍት ኮፒ እንትን የምትለው የትኛው አሪፍ ነው። ቆይ ላሳይ። በጣም ግን የሚያምር ፎቶ ነው ይዘህ የመጣው ማርያም። ቴንክ ዩ ሶ ማች ላሳይ። አይ ውይ መንሱዴ እንትን ስለሚያስቸግር ነው እንጂ ባክግራውንዱ ምናምን አልገባም። አረ ይሄኛው ይሄ አይ አይደለም። ኦ ሌላ አስበህ ነበር? አይ አይደለም። ቆይ ላሳይ። እሺ ከዚህ ወደዚህ ምን ገረመ መንሱድ? ቀልደኛ እኮ ነች መንሱድ። እስኪ እኔን ይመስል ነበረ። እስኪ ዋው ድሮ በልጅነቴ ያለው ነው። ኧረ ጨንገር ሓው ከመይ ድሓን ከፈል ችግር የብሉን ከመይ ለባ ናይስ ኮርኔል ናይስ ቱ ሚት ዩ ከመይ ኧረ ቴንክ ዩ ሓዊ ማዕረግ ከፈል ዋይ ማዕልተይ ይሄ ባክግራውንድ ሰርቶልት ምናምን ያስረዳው ምን ሆኖ ነው ይሄኛው ፎቶ ላይ እነዚህ ያልገቡ? እሺ ግን ኦሪጂናሉን ፎቶ ሳይሆን ኤዲት አድርጋችሁ ነው እንትን የሰራችሁት? ከዛ ባክግራውንድ ቀይራችሁለት? ባክግራውንድ ብቻ ሳይሆን ኢቭን ኳሊቲውን ራሱ በመስራት ማለት ነው። ይሄ ነው ኦሪጂናሉ አይደል? ዳርድ የሆነ ኳሊቲ ፈልገዋለሁ ሲለኝ ኢኔን ሳረክና ኢንሃንስ ማድረግ ጎበዝ በእናትህ ቴንኪ ነው አባት አመሰግናለሁ። ለዛ ነው የሚያምረው። ኧረ ቅድሚያ ለምን ቀጥታ ወይ ችግር የለውም። በማሚ ገርና ከነጋኔ ነው ባባ ቴንክ ዩ ሶ ማች ናስኪ ኬማን ይመል ቆይ አንዴ ወይ እዚህ ጋር እየተነሳችሁ ከቻርሊ ጋር እሺ አንዴ ፎቶ እንነሳለን አሁን። እሺ ያ ባሽ በል ነይ
ነይ ምን ሱዲ ነይ ነይበት አይሾፍ ፍልፍላት ለምን ሱዲ አይሾፍ ቆይ ምን ሱዲ ገና ነኝ ቆይ እንነሳለን ና እቺ ነው ወደዚህ ጋር ጣ ያባ ወድሻለሁ እሺ